ይቺ ሴት ጽዳት ሰራተኛ ብቻ ብትመስልም በቀድሞ ህይወቷ ግን የአሜሪካ ልዩ ኃይል ወታደር ነበረች። አንድ ቀን የፎቁን መስታወት እያጸዳች ሳለችም የምትሰራበት ህንጻ በአሸባሪዎች ቁጥጥር ስር ይወድቅና 51ኛው ፎቅ ላይ በውጭ በኩል ተንጠልጥላ ትቀራለች። አሸባሪዎቹም ሁሉንም ሰው መግደል ይጀምራሉ። ይቺ ጽዳት ሰራተኛ ራሷንና ታጋቾቹ ማዳን ትችል ይሆን? በፊልሙ መጀመሪያ ላይ አንዲት ወጣት በመቶዎች የሚቆጠር ፎቅ ላይ ሆና እናያለን። ከዛም በሞተር እያለፈ የነበረ ሰውዬ ይዞት የነበረውን የታሸገ መጠጥ አልማ ተኩሳ ትጥልበታለች። ይህን ያደረገችውም አንድን ሰው ለማዳን ስትል ነበር። ከአንድ ሰዓት በፊት ፊታቸው ላይ ማስክ ያደረጉ በርካታ የታጠቁ ዘራፊዎች የሀብታሞች ፓርቲ ላይ ድንገት ዘው ብለው ይገባሉ። የዘራፊዎቹ መሪም ፈጠን ይልና በአስለቃሽ ጋዝ የተሞላውን መሳሪያ ወደ አንዱ ጥግ ይወረውረዋል። ከዚያም ግብረ አበሮቹን ጨምሮ ፈጠን ይሉና የኦክሲጅን ማስክ ያደርጋሉ። በዚህ ጊዜም ታዳሚዎቹ በሴኮንዶች ውስጥ አንድ ባንድ ራሳቸውን እየሳቱ መውደቅ ይጀምራሉ። ዘራፊዎቹ ነገሮቹን በቀዳቸው መሰረት ማከናወናቸውን ይቀጥሉና ያዘጋጁትን በርካታ ቦምቦች ለማፈንዳት መዘጋጀት ይጀምራሉ። ነገር ግን ስለ ጉዳዩ ጥቆማ የደረሳቸው ፖሊሶች ቦታው ላይ ደርሰው ስለነበር በችኮላ መንቀሳቀሳቸውን ትተው ይልቁንም ሙሉ ትኩረታቸውን በመስኮቱ በኩል ሆና እየረዳቸው የነበረችው ወጣት ላይ ያደርጋሉ። የወጣቷ ስም ጆዊ ሲሆን ውካታ የበዛው ህይወትን ትመራ ነበር። ጆዊ ነፃነቷን በጣም የምትወድ ልጅ ብትሆንም ቤተሰቦቿ ግን ደስተኛ አልነበሩም። በተጨማሪም አንድ የኦቲዝም ተጠቂ የሆነ ታላቅ ወንድም ነበራት። ትዕግስት የሚባል ነገር ያልነበረው አባቷ ወንድሟን በሆነ ባልሆነው ሲጮህበት ከእናቷ ጋር ደግሞ በየዕለቱ ይጨቃጨቅ ነበር። ስለሆነም ጆዊ ካደገች በኋላ አንድ መስሪያ ቤት ውስጥ መስታወቶችን ማጽዳት ትጀምራለች። በዚህ ስራዋ ራሷን መጥመዷም ከተለያዩ ጭንቀቶች ለአፍታም ቢሆን ይገላግላት ነበር። አንድ ቀን ጠዋት ላይም ከእንቅልፏ በተደጋጋሚ የጮህ በቀሰቀሳት አላርም የተነሳ በርግጋ ትነሳና ማርፈዷን ታስተውላለች። በጣም እንዳረፈደች እያሰበች በመታጠብ ላይ ሳለችም ስልኳ ያለማቋረጥ መጥራት ይጀምራል። ከኦቲዝም ተጠቂዎች ማህበር የተደወለላትን ስልክ ታነሳና በአስቸኳይ ወደዛው ታመራለች። በመቀጠልም የማህበሩ ዳይሬክተር ወንድሟ ማይክል ከዛ በኋላ ማህበራቸው ውስጥ መቆየት እንደማይችል ትነግራታለች። ከሴትዮዋ ጋር እየተነጋገሩ በነበሩበት ጊዜ ጭምር የጆዊ ስልክ ያለማቋረጥ መጮሁን ቀጥሎ ነበር። ዳይሬክተሯ ማይክልን ያስወጣችበት ምክንያትም የድርጅታቸው ሲስተም ውስጥ አልፎ ገብቶ የተለያዩ ሚስጥሮችን እንደተመለከተና ይባስ ብሎም እነዛን መረጃዎች ለጋዜጠኞች አሳልፎ ሰጥቷል በሚል ጥርጣሬዋ እንደሆነ ትገልጽላታለች። ቀጠለችናም ጆዊ በአስቸኳይ ወንድሟን ይዛ እንድትወጣ ትነግራታለች። ማይክልም ይህን ንግግር ሲሰማ በደስታ ይዋጣል። ልክ በዚህ ቅጽበት ግን የጆዊ አለቃ የሆነው ዴሪክ ይደውልላትና ከ8 ሰዓት በፊት የሥራ ገበታዋ ላይ የማትገኝ ከሆነ መምጣት እንደማይጠበቅባት እየጮኸ ይነግራታል። እሷም በድንጋጤ እየሮጠች ትወጣና ሞተሯ ላይ ለመውጣት ትጣደፋለች። ወንድሟም ከኋላዋ በሩጫ እየተከተላት ነበር። ጆዊ ልክ ሞተሯን ስትመለከተው ግን በድጋሚ እንደተበላሸ ትረዳለች። ስለሆነም ከማይክል ጋር ሩጫቸውን ይቀጥሉና ባስ ይይዛሉ። ባስ ውስጥ ከተቀመጡ በኋላ ማይክል ዋነኛ ጥፋተኛ እሱ እንዳልሆነ ይገልጽና የማህበሮቹ ባለቤቶችም የእጃቸውን እንዳገኙ ኮስተር ብሎ ይነግራታል። ጆዊ ወንድሟን እየተቆጣቸው ሳለች ግን የተሳሳተ ባስ ላይ እንደተሳፈሩ ትመለከታለች። ከዛም በሩጫ ከባሱ ወርደው ሌላ ባስ ይሳፈራሉ። ነገር ግን ባሱን ለመያዝ ባደረጉት ረጅምና አድካሚ ሩጫ የማይክል ኦቲዝም ይባባሳል። ስለሆነ መንገድ ላይ የቆመ በጩኸት እየተበሳጨ ይናገራት ጀመር። ጆዊ ግን ቀስ ብላ በትዕግስት ታረጋጋውና በቀጥታ ወደ ሥራ ቦታዋ ይዛው ትሄዳለች። ጆዊ ወንድሟን ለአንድ የሥራ ባልደረባዋ አደራ ከሰጠችው በኋላም እየሮጠች ፎቅ ላይ ወደ ነበረው አለቃዋ ዴሪክ ትሄዳለች። አለቃዋም አንድ ተጨማሪ ሰዓት መስራት እንዳለባት ኮስተር ብሎ ይነግራታል። እሷም ወዲያውኑ ሙሉ የሥራ ልብሷን ለብሳ በመስኮቱ በኩል ተንደርድራ ወደ 50ኛው ፎቅ በማምራት ተንጠልጥላ የጽዳት ሥራዋን ትጀምራለች። ካፍታ በኋላም የሥራ ባልደረባዋ የሆነው ኖክ አጠገቧ ተቀላቅሏት አብረው እየሰሩ ሳሉ እንዴት ወንድሟን ይዛው እንደመጣች ይጠይቃታል። እሷም ባለመጣው ኖሮ ከሥራ ተባረሬ ነበር ስትል ትመልስለታለች። የኖ የሥራ ሰዓት ከጥቂት ሰዓታት በኋላ በማብቃቱ ጆዊ ብቻዋን ሆና ጽዳቱን እንድታከናውን ትገደዳለች። ከዚያ ግን ድንገት ማይክል በውስጥ በመስኮቱ በኩል ከፊቷ ብቅ ይላል። ወዲያውኑም የጦፈ ጭቅጭቅ በመሃላቸው ይፈጠራል። ከዚያም ማይክል በቁጣ እየጮኸ ይወጣል። በተመሳሳይ ጊዜም ዴሪክ ለጆዊ ይደውልላትና 51ኛው ፎቅ ላይ ካፍታ በኋላ በናጠጡ ሀብታሞች የተዘጋጀ ፓርቲ በመኖሩ እሱም በመስኮቱ በኩል አጽድታ ጨርሳ እንደሆነ ይጠይቃታል። እሷም በውሸት እንደጨረሰች ትነግረዋለች። ዴሪክ ግን ውሸቷን መሆኑ ይገባውና በአስቸኳይ እንድትጨርስ ያስጠነቅቃታል። ጆዊ ወንድሟ የት እንደገባ ለማወቅ በጣም ሲያስጨንቃት የነበረ ቢሆንም እንደምንም ብላ ግን ቶሎ ስራዋን ለማጠናቀቅ ተወስናለች። ማይክል በበኩሉ አንዱ ቢሮ መተላለፊያ ላይ ሆኖ በንዴት ዕቃዎችን እየወረወረ ነበር። ጆዊ ሐሳቧ ተበታትኖ ስለነበር ስራዋ ላይ ማተኮር ተስኗት በእጇ ይዛው የነበረው የጽዳቱ ስፖንጅ መሬት ይወድቅባታል። ስፖንጁ መንገድ ላይ የነበረ ሰው ላይ በኃይል ያርፍና ሰውየውን ይጥለዋል። በአካባቢው የነበሩት ሰዎች በሙሉ ስፖንጁ ከየት እንደወደቀ ግራ ይጋባሉ። በተመሳሳይ ጊዜ ታዲያ በርከት ያሉ የፊት ጭንብል ያደረጉ ሰዎች በረዳት ማናጀሩ ግብዣ መሰረት ህንፃ ውስጥ የተዘጋጀው ፕሮግራም ላይ ትርኢታቸውን ለማሳየት ይገባሉ። በመቀጠልም እነዚህ ሰዎች 51ኛው ፎቅ ላይ የተካሄደ ወደ ነበረው ስብሰባ ያመራሉ። አኳኋናቸው ግን ላስተዋላቸው እንግዳ ነገር ነበር። ወዲያውም በተለያየ አቅጣጫ ሲሰራጩና ዙሪያውን መቃኘት ይጀምራሉ።
ጆይ ከውጭ ሆና በነበረችበት ጊዜ ሰዎቹ ላይ እንግዳ የሆነ ነገር ባለማስተዋሏ ለዴሪክ ስራውን እንደጨረሰች ነግራው በመወጣጫው ወደ ላይ መመለስ እንድትችል ትጠይቀዋለች። እሱም ትንሽ ከተቆጣት በኋላ ወደ ላይ ይመልሳታል። ነገር ግን ከመቀጽበት እነዛ ጭንብል ያደረጉት ሰዎች ዴሪክ ሁኔታዎችን በኮምፒውተር የሚቆጣጠርበት ክፍል ይገቡና ያለማንገራገር ተኩሰው ይገሉታል። በዚህ ጊዜም የዴሪክ አስክሬን ጠረጴዛውን ይገጨውና ጆይ የቆመችበትን መቋሚያ የሚቆጣጠረው ብሎን ከቁጥጥር ውጪ ይሆናል። ስለሆነም ጆይ ከነመቋሚያው ተምዘግዝጋ ወደ ታች ተወርድና ድንገት መሃል ፎቁ ጋር ተመልሳ ትቆማለች። እሷም ዴሪክ እያሾፈባት እንደሆነ ብቻ በመገመቷ የተበሳጨት ቀልዱን እንዲያቆም በጩኸት ትጠይቀዋለች። ነገር ግን ዘራፊዎቹ በዴሪክ ቦታ ተቀምጠው ሙሉ ህንፃውን በኮምፒውተር ሲስተሙ መቆጣጠር ይጀምራሉ። በተመሳሳይ ጊዜም ፓርቲው አዳራሽ ውስጥ የነበሩት ቀሪዎቹ ዘራፊዎች በርከት ያሉ አስለቃሽና አደንዛዥ ዕፅ የያዙ ቦምቦችን መልቀቅ ይጀምራሉ። በመጠጥ መልክ ጋዙ ተቀላቅሎ ነበርና ታዳሚዎቹ ላይ በየአቅጣጫው መረጨት ይጀምራል። ዘራፊዎቹ ቀደም ብለው የኦክሲጅን ማስካቸውን ሲያደርጉ፣ ታዳሚዎቹ ደግሞ ቀስ በቀስ ራሳቸውን እየሳቱ መውደቅ ይጀምራሉ። ህንፃ ውስጥ የነበረ ማይክልም ጭሱን ሲመለከት የሆነ አደጋ እየተፈጠረ እንደሆነ ገምቶ ወዲያውኑ በሩጫ አንድ ክፍል ውስጥ ይገባና ከውስጥ ይደበቃል። ጭሱም ወደ ውስጥ እንዳይገባበት መሬቱ ላይ በጨርቅ ይጠቀጥቃል። በመቀጠልም ዘራፊዎቹ ከራሳቸው በተጨማሪ ቦታው ላይ ለነበሩት የናጠጡ ሀብታሞች ጨምረው ኦክሲጅን ማስክ ያደርጉላቸዋል። እነዚህ ሰዎችም ቀስ በቀስ ሲነቁና በዘራፊዎቹ ቁጥጥር ስር መሆናቸውን ያስተውላሉ። የዘራፊዎቹ አለቃ ቢሊዮነሮቹን ፎቶ እየተመለከተ ከሰዎቹ ጋር ሲያስተያይ ከቆየ በኋላ ግን ከመሃላቸው አንድ ሰው እንደጎደለ ያስተውልና ወዲያው አንዱ ባልደረባውን እንዲፈልገው ይልከዋል። ከዛ በኋላም ዘራፊው የጎደለውን ቢሊዮነር ከሴት ጋር አንድ ክፍል ውስጥ ተኝቶ ያገኘዋል። ቀባ አድርጎ ያነሳውና የኦክሲጅን ማስኩን አድርጎለት ወደ መስኮቱ አቅጣጫ ገፍተራ ያደርገዋል። በዚህ ጊዜም ከውጭ በመስኮቱ በኩል ተንጠልጥላ የነበረችው ዞን ያያታል። ከዚያም እዛ ጋር የጽዳት ሰራተኛ አለች እያለ በተደጋጋሚ ይናገራል። ነገር ግን ዘራፊው ስለሱ እያወራ የነበረ ይመስለውና ጭንብሉን ያወልቀዋል። ዘራፊውም የጆይ ባልደረባ የሆነው ኖህ ነበር። ካፍታ በኋላ ቢሊዮነሮቹ በሙሉ አንድ ክፍል ውስጥ ይሰበሰባሉ። የዘራፊዎቹ አለቃም ቪዲዮ ይከፍትና ስለራሳቸው ማንነት ሲናገር ጀመር። ዘራፊዎቹ የአካባቢ ንጽህናን በአግባቡ የሚያስጠብቅ ድርጅት ሰራተኞች ሲሆኑ ባለሀብቶቹ በቅርቡ ገንዘባቸውን ኢንቨስት ያደረጉበት ሰሞንኛው እቅዳቸው ለአካባቢው ፈጽሞ ሰላም የማይሰጥ ውሳኔ እንደሆነም ይነግሯቸዋል። ባለሀብቶቹ ደሴቷ ላይ ሊሰሩት ያቀዱት ፕሮጀክት ከሚታየው ይልቅ ከጀርባው ከተለያዩ ፋብሪካዎች የሚለቀቁ ቆሻሻዎች በቀጥታ ወደ ባህር እንዲቀላቀሉ ከማድረጋቸው ባሻገር በአግባቡ ያልተጣራ ቆሻሻ ውሃንም ወደ ባህሩ እንደሚልከው ይናገራል። በዚህ ድርጊታቸው የተነሳም በርካታ የደሴቷ ነዋሪዎች ለከባድ ችግር መዳረጋቸውን በቁጣ ይነግሯቸዋል። ስለሆነም ነዋሪዎቹን ያላገናዘበ ድርጊት በመፈጸማቸው ምክንያት ሆን ብለው ፓርቲያቸው ላይ ተገኝተው እንዳስቆማቸው ይናገራል። ቀጠለናም ሁሉንም በአንድ ቦታ የሰበሰባቸውን ያን ድርጊታቸውን ለመላው ዓለም ለማጋለጥ እንደወሰኑም ይነግራቸዋል። ነገር ግን ከመሃላቸው አንዱ ታጋች ባለሀብት ያለቃውን ንግግር ሲሰማ ድርጊቱን መፈጸማቸውን ከመካዱም በላይ በገንዘብ ሊደልላቸው ይሞክራል። ከዚያ በላይ በዝምታ መታገስ ያቃተው ኖህም የወይን ጠርሙስ ከመቀጽበት ይይዝና የባለሀብቱ አፍ ውስጥ ከቶ አፍኖ ይገለዋል። በመቀጠልም የዘራፊዎቹ አለቃ ፈጠን ብሎ ኖህን ከሰውየው ላይ ካላቀቀው በኋላ በቁጣ ስራቸውን የማጋለጥ እንጂ ማንንም የመጉዳት ፍላጎት እንዳልነበረው ይነግረዋል። ህንፃ ውስጥ እየተካሄደ የነበረው ድርጊት በሙሉ ግን ውጭ ላይ ተዘግቶባት በነበረችው ጆይ እይታ ውስጥ ነበር። ይህን ያስተዋለችው ጆይ እርዳታ ለመጠየቅ ብትፈልግም ነገር ግን የነበረችበት ከፍታ በጣም ከመሬት የራቀ በመሆኑ ሰሚ ሳታገኝ ትቀራለች። ስለሆነም አንድ ሐሳብ ብልጭ ይልባታል። ለጽዳት ከምትጠቀምባቸው ቅባቶች መሃል አንዱን ታነሳና ዓለም አቀፋዊ የአደጋ ምልክት የሆነውን ምስል መስታወቱ ላይ ከሳለች በኋላ ምልክቱን በሳት ትለኩሰዋለች። ምልክቱን የተመለከቱት መንገደኞችም ፈጠን ብለው ለፖሊስ ጥቆማ ያደርጋሉ። የህንፃውን ሙሉ እንቅስቃሴ በኮምፒውተር ጠልፎ ሲቆጣጠሩ የነበሩት ዘራፊዎችም ጆይ ስለለኮሰችው እሳት ይሰሙና በአጣዳፊ ጉዳዩን ለአለቃቸው ያሳውቃሉ። የዘራፊዎቹ አለቃም ይህንን ሲሰማ በወቅቱ ከኖህ ጋር እየተጨቃጨቀ ነበር። በተመሳሳይ ጊዜ ግን ሌሎቹ ዘራፊዎች በብዙ ቦምቦች የተጠመዱ ሰደርያቸውን ሲያወጡ ይመለከታል። በመቀጠልም አለቃው የጽዳት ሰራተኛዋ ጆይ ውጭ ላይ መግቢያ አጥታ እንደምትገኝ በመረዳቱ በአስቸኳይ ኖህን ይልከውና መላ እንዲላት ያዘዋል። ኖህ እየተንደረደረ በመስኮቱ በኩል ወደ ጆይ ይሄድና ምንም ሳይባባሉ ላፍታ ያህል ሲተያዩ ይቆያሉ። ከዚያም ለረዳቱ በአስቸኳይ ማወጣጫውን ወደ ላይ ከፍ እንዲያደርገው ትዕዛዝ ይሰጠዋል። ጆይ መልእክቱ ሲገባት ፈጠን ትልና ረዘም ያለ ብሎም ፈልጋ የመወጣጫውን አንድ ጎን መታ ወደ ላይ መሄዱን ታስቆመዋለች። ዘራፊዎቹ በዚህ መልኩ በሌላ ስራ መወጠራቸውን ያስተዋለው አንዱ ባለሀብት እየሮጠ ለማምለጥ ያስብና አንዱ ክፍል ውስጥ ሮጦ ገብቶ በሩን ይዘጋዋል። ሆኖም ግን ሙሉ እንቅስቃሴው በዘራፊዎቹ ኮምፒውተር ቁጥጥር ስር ነበር። በመቀጠልም አለቃው አፍታም ሳይቆይ ባለሀብት የተደበቀበት ክፍል ገብቶ የተወሰነ ቡጢ ሰንዘር ያደርግበታል። ኖህም በተመሳሳይ በንዴት ወደ ክፍሉ ገብቶ ሊገለው ይዝትበት ጀመር። አለቃቸውን በአስቸኳይ ሽጉጡን እንዲያስቀምጥ ይነግረዋል። ኖህ ግን ሳያመነታ አለቃቸውን ተኩሶ ይገለዋል። ጎንበስ ብሎም እስከዛሬ ድረስ እሱ ጨካኝ ባለመሆኑ ምክንያት ባለሀብቶቹ እንደፈለጉ ሲፈነጩ እንደከረሙ አመኔታውን ይገልጽለታል። በዚህ ጊዜም ቀሪዎቹ ዘራፊዎች ከማን ጎን እንደሚቆሙ መወሰን ነበረባቸው። ኖህ ቀደም ብሎ የተወሰኑትን በሱ ወገን አድርጓቸው ነበርና አልከተል ያሉትን ያለማንገራገር ተኩሶ ይገላቸዋል። ቀሪዎቹም እሱን አለቃቸው አድርገው ትዕዛዙን መቀበል ይጀምራሉ።
ቀጥሎም ኖህ ያለቃቸውን አስክሬን በመስኮቱ በኩል ሲወረወረው ጆይ የነበረችበት መወጣጫ ላይ ይወድቃል። ጆይ ሟች ኪስ ውስጥ የነበረውን ሽጉጥ ስትመለከት በዝግታ ተጠግታ ታነሳዋለች። ሽጉጡን ይዛ ቀና ስትል ግን ማይክልን ከውስጥ በኩል ትመለከተዋለች። በዚህ ጊዜ ማይክል ወደሱ እየቀረቡ የነበሩ ድምጾችን ሲሰማ ፈጠን ብሎ ይደበቃል። በመቀጠልም ኖህ ወደ ጆይ ተጠግቶ ማይክል የት እንደሚገኝ ይጠይቃታል። እሷም ወንድሟ ደክሞት ስለነበር ወደ ቤት እንደሄደ ትነግረዋለች። ንግግሯን ያላመነው ኖህ ግን ለረዳቶቹ በአስቸኳይ እንዲፈልጉት ትዕዛዝ ያስተላልፋል። ማይክል ግን ሁሉንም ነገር ተደብቆ እየሰማ ነበር። በተመሳሳይ ጊዜም አንዱ የኖህ ተባባሪ ደወለለትና ፖሊሶች ወደ ህንፃው እየመጡ እንደሆነ ያሳውቀዋል። በዚህ ጊዜ ኖህ ወደ ጆይ እየተመለከተ ስልኩን አውጥቶ ህንፃው ደጅ ላይ አንዲት እብድ ሴት ሽጉጥ ይዛ እያስፈራራቻቸው እንደሆነ ይጠቁማል። ከዚያም ቀጥሎ መሬት ላይ አንገሏት የነበረችው አስተናጋጅ ላይ ሽጉጡን ደቅኖ ጆይ በአስቸኳይ ወደ ምድር መተኮስ የማትጀምር ከሆነ አስተናጋጇን እንደሚገላት በመንገድ መደራደር ይጀምራል። ጌሙን ይባስ አዝናኝ ለማድረግም የሽጉጡን ድምፅ ማፈኛ ሁሉ እንደሚያወጣው ነግሯት ዛቻውን ይቀጥላል። ምርጫ ያልነበራት ጆይም በሚገርም ሁኔታ ሳትስት መሬት ላይ የነበሩት ሰዎች ላይ አለማ መተኮስ ትጀምራለች። ይህ ድርጊቷም የበርካታ ፖሊሶችን ቀልብ ወደ ቦታው ይስባል። ሄሊኮፕተሮች ሳይቀሩ ቦታው ላይ ተገኝተው ጆይ ላይ ቦግ ያለ መብራት ያበሩባታል። በልዩ ሁኔታ በምሽግ የተመደቡ ፖሊሶችም ሊተኩሱባት አለመው ትዕዛዝ መጠባበቅ ይጀምራሉ። ነገር ግን በቦታው ከተገኙት ፖሊሶች መሃል ነገሮችን በብልሃት የምታጠናው ክሌር የተባለችው ፖሊስ ስለ ጆይ ማንነት መረጃዎችን ስታገላበጥ በአንድ ወቅት በልዩ ኃይላቸው ውስጥ እንደነበረች ታስተውላለች። በተጨማሪም ከነበሩት አሉ የተባሉ ምርጥ ወታደሮች መሃል አንዷ መሆኗንና በአንድ ወቅትም ከአንድ ባልደረባዋ ጋር ያልተጋባ ጥል በመፈጸሟ ምክንያት ልትሰናበት እንደቻለች ትደርስበታለች። ይህን እውነታ ለሌሎች ባልደረቦቿ ካጋራች በኋላም ጆይ በነበራት የልዩ ኃይል ስልጠና ወደታች ስትተኩስ ሰዎችን ላለመጉዳት ሆን ብላ አጓጉል ቦታ ላይ ተኩስ እንደከፈተችም እርግጠኛ ትሆናለች። ጆይ ድንገት ዞር ብላ አጠገቧ የሞተውን ባለሀብት ስትመለከት ኪሱ ውስጥ ስልክ ታያለች። ቀስ ብላ ተጠግታ ለመውሰድ ስትሞክር ግን መቆሚያ የሁለቱን ክብደት መያዝ ይሳነውና የሰውየው አስክሬን በቀጥታ ወደ መሬት ይወድቃል። ጆይ ግን እንዳጋጣሚ ለስራው ታጥቀው የነበረውን ቀበቶ ባለማውጣቷ እዛው ተንጠልጥላ ትቀራለች። እዛው በነበረችበት ለፖሊሶች ስትደውልም ከክሌር ጋር ትገናኛለች። ሆቴል ውስጥ እየተከናወነ የነበረውን ክስተት በዝርዝር ካስረዳቻት በኋላ ፈጠን ብለው ወደ ውስጥ ገብተው የታገቱ ሰዎችን ማዳን እንዳለባቸው ታሳውቃቸዋለች። ከዚያም ጆይ ውስጥ የነበረው ወንድሟ ማዳን እንዳለባት ታውሷት በድጋሚ እንደምንም ብላ መወጣጫው ላይ ትወጣና በያዘችው ብሎ መስታወቱን ለመስበር መቀጥቀጥ ትጀምራለች። ነገር ግን መስታወቱ በጣም ጠንካራ ነበርና ሳይሳካላት ይቀራል። በዚህ ጊዜም ኖህ ለግብረ አበሮቹ ሁሉም ታጋቾች ላይ ቦምብ እንዲያስሩባቸው እያዘዘ ነበር። ሁሉንም በዘግናኝ ሁኔታ በአንዴ ሊገላቸው ማቀዶ ነበር። ይባስ ብሎም ድርጊቱን በቀጥታ ስርጭት በማሰራጨት መላው የዓለም ሕዝብ እንዲመለከተው ያደርጋል። በመቀጠልም ባለሀብቶቹ አንድ በአንድ እየሆኑ የአካባቢውን ደህንነት አደጋ ላይ ጥለው ለራሳቸው ኪስ ሲሉ ስለመዘበሩት በርካታ ገንዘብ መናዘዝ ይጀምራሉ። ይህን ግቡን ያጠናቀቀው ኖህም በመቀጠል በአንዲት ግብረ አበሩ አማካኝነት እጁ ላይ ከቦምቡ ጋር ቀጥታ ግንኙነት የነበረው የልብ ምት ተቆጣጣሪ ያሳስራል። የልብ ምቱ አቆጣጠር ከ5 ሴኮንዶች በላይ ከቆየ ቦምቦቹ በቀጥታ እንዲፈነዱም ቀድሞ አዘጋጅተው ነበር። ይህን ሁኔታ ስትከታተል የነበረችው ክሌርን በቀጥታ ለኖህ ትደውላለች። እሱም ኮስተር ብሎ እጁ ላይ ስላሰረው ብራስሌት ተነግሯት ፖሊሶቹ በሙሉ ዝም ብለው በቸልተኝነት ባይንቀሳቀሱ ጥሩ እንደሚሆን ያሳውቃታል። ክሌርና ኖህ በንግግር ላይ ሳሉ አንዱ የፖሊሶቹ ቡድን መሪ አባላቶቹን በራሱ ኃላፊነት አጋቾቹ ወደሚገኙበት ህንፃ በፊት ለፊቱ በኩል ሊያሰማራቸው ይወስናል። ክሌር ይህን ስትረዳ ፖሊሶቹ በአስቸኳይ ከህንፃው እንዲወጡ ትዕዛዝ ትሰጣለች። ነገር ግን ረፍዶ ነበርና የቦምቡ ፍንዳታ ሁሉንም የፖሊስ አባላት ይገላቸዋል። እነ ክሌርም የኖህን አይበገር የቆራጥነት በዛው ውሳኔው ያረጋግጣሉ። ኖህም ከክሌር ጋር የነበረውን ድርድር በቁጣ ያቋርጣል። ክሌር ቀልቧን ወደ ቀጥታ ስርጭቱ ካደረገች በኋላ ድንገት ውጪ ላይ የነበረችው ጆይ ትዝ ትላታለች። ትደውልላትና የታገቱትን ሰዎች እንድታድናቸው ትጠይቃታለች። ጆይ ግን በእነሱ ጉዳይ ጣልቃ መግባት እንደማትፈልግ ትገልጻለች። በመቀጠልም ክሌር ልታሳምናት በማሰብ ታጋቾቹን የምታድናቸው ከሆነ ያኔ ከሥራ ስትባረር ያልተሰጣትን ካሳ አሁን ላይ ማግኘት እንድትችል እንደምትረዳት ትነግራታለች። ይህ ንግግራቸው ግን በኖህ ቁጥጥር ስር እንደነበር ሁለቱም ሳያውቁ ይቀራሉ። ጆይ ከፖሊሶቹ ጋር ለመተባበር እንደወሰነች የሰማው ኖህ በአፋጣኝ እሷ ያለችበት አቅራቢያ ላይ ቦምብ እንዲተክሉ ግብረ አበሮቹን ያዛል። በመቀጠልም ጆይ የፎቁ ጠርዞች ላይ ብቻ እየተንፋቀቀች በመርገጥ ወደ ውስጥ ለመግባት ሙከራ ማድረጓን ትጀምራለች። በዚህ ጊዜም ክሌር ጆይ ማድረግ ስለነበረባት ጥብቅ ጥንቃቄ ደውላ ታሳውቃታለች። በሌላ በኩል ማይክል የእህቱ ሁኔታ አሳስቦት በጭንቀት የሚያደርገው ጠፍቶት ነበር። በሚገርም ሁኔታ ግን ጆይ ከነበረችበት ፎቅ በሚገባ ተንፋቃ ወደ ተቃራኒው አቅጣጫ ስትደርስ ኖህ የላከው ቦምብ ይፈነዳል። እሷም ሳትጎዳ ትቀራለች። ነገር ግን ኖህ ያሰበው ጆይ እንደሞተች ነበር። በመቀጠልም ጆይ በጭንቀት ተደብቃ በቆመችበት ከክሌር ጋር ንግግሯን ትቀጥላለች። ሄሊኮፕተር ውስጥ የሚገኘው አልሞ ተኳሽ መስኮቱን ተኩሶ እንዲሰብረውና እሷም በዛ ዘላ ወደ ውስጥ መግባት እንድትችል ክሌርን ትጠይቃታለች። ነገር ግን ጠንካራ የነበረው ህንፃ በተኳሹ በርካታ ጥይቶች ቢተኩሱበትም ክብ መሳይ ክፍተቶችን ከመፍጠር በቀር ምንም ሳይጎዳ ይቀራል። ጆይ ተስፋ ላለመቁረጥ ስትል ብቻ
በያዘችው አነስተኛ ብረት መስታወቱን በድጋሚ እየመታች ለመሰባበር ሙከራ ትጀምራለች። ሆኖም ግን አሁንም ልፋቷ መና ሆኖ ይቀራል። ራሷን ወደ መሳቱ ልትቀረብ ባለችበት በዚህ ቅጽበት ግን ወንድሟ ከውስጥ በኩል መስታወቱን ሰብሮ ወደ ውስጥ ያስገባታል። እሷም በደስታ ታቅፈዋለች። ኖህ በበኩሉ በድጋሚ ከፖሊሶቹ ጋር ድርድር ጀምሮ ነበርና በአስቸኳይ አንድ ትልቅ ባስ እንዲያዘጋጁላቸው ይጠይቃቸዋል። ይህን የማያደርጉ ከሆነ ግን ታጋጆቹን አንድ ባንድ መግደል እንደሚጀምር በመንገድ ይዝትባቸዋል። የተወሰኑት ዘራፊዎች የተሰበረውን መስታወት ሲመለከቱ በአስቸኳይ ለኖህ ሄደው ያሳውቁታል። እሱም ክሊር በህይወት እንደተረፈችና ህንፃ ውስጥ እንደገባችም ያረጋግጣል። ከዚያም በቁጣና በንዴት ይሞላል። ጆይን የመፈለጉ ስራን በአስቸኳይ እንዲጀመር ትዕዛዝ ያስተላልፋል። ማይክል በበኩሉ እየተፈጠሩ በነበሩት ክስተቶች በጣም ይረበሽና በድጋሚ ኦቲዝሙ ይበሰበታል። ጆይ ግን በቀስታ ታረጋጋውና ህንፃ ውስጥ ከገባች አይቀር በቦታው የነበሩትን እንቆች ሰርቃ ማውጣት እንድትችል የወንድሟ የሃኪንግ እውቀት እንደሚያስፈልጋት ትነግረዋለች። ማይክልም ይህን ሲሰማ በደስታ ሞራሉ ይመጣል። ስለሆነም ሁለቱም ተያይዘው ወደ ህንፃው የደህንነት መቆጣጠሪያ ክፍል ሩጫ ይጀምራሉ። ከኋላቸው እየተከተሏቸው የነበሩትን ዘራፊዎችም ልዩ ብቃት የነበራት ጆይ በቀላሉ ቀጥቅጣ ትጥላቸዋለች። በወንድሟ እርዳታ ታግዛም አንድ ተጨማሪ ወታደርን በተሳካ ሁኔታ ይጥሉታል። ነገር ግን ሴቷ ዘራፊ ከጀርባዋ ትመጣና ሽጉጥ ትደቅንባታለች። ጆይም በብልሃት እግሯ አካባቢ የነበረውን ጎማ ፈንድታ የሴትዮዋን እጅ ታቃጥላታለች። አደገኛ የነበረችው ሴትዮውም እንደምንም እየወደቀች እየተነሳች መፋለሟን ትቀጥላለች። በዚህ ጊዜም ጆይ እየተዳከመች ትመጣለች። እንደዚህ እየተላፉ እያሉም ተያይዘው ወድጣች ይወድቃሉ። በመቀጠልም ዘራፊዋ ሮጣ መሬት ወድቆ የነበረውን ሽጉጥ ታነሳና ጆይ ላይ ትደቅንባታለች። ልክ በዚህ ወሳኝ ሰዓት ግን ማይክል ድንገት በኃይል ይጮህና ሴትዮዋ ላይ ቦምብ ወርውሮ ወደ ውጭ እንድትወድቅ ያደርጋታል። ከእህቱ ጋር በተነጋገሩት መሰረትም ወደ መቆጣጠሪያ ክፍሉ መጓዛቸውን ይቀጥላሉ። በወቅቱ የደህንነት ክፍሉ በዚህ ቁጥጥር ስር ነበርና እስካሁን ድረስ ያላየችውን ነው ራሱ የቀደመው ቪዲዮ ትመለከታለች። በዚህ ጊዜም በጣም ተደነግጣለች። በቪዲዮ ላይም ለረጅም ጊዜ ለመሞት እንደወሰነና ያገታቸውን 300 ሰዎችም አብሮ እንደሚገላቸው ይገልጻል። ያን የሚያደርገውም ለሰው ልጆች ከልቡ በመቆርቆሩ ምክንያት እንደሆነ በድፍረት ይናገራል። ዚሷን በአስቸኳይ ካላመለጠች መሞቷ አይቀሬ እንደነበር ሲገባት ከመቀጽበት ብድግ ትልና ወንበሯን ከኋላዋ የነበረው ጠባቂ ላይ ወርወራ ሮጣ ትወጣለች። ነገር ግን ይከተላትና አንዴ ይተኩስባታል። ልክ እንደወደቀችም ሁለተኛውን ጥይት ሊደግማት ሲል ጆይ ከተፈተለና ጠባቂውን ተኩሳ ትገድለዋለች። ጆይን በሞትና በሽረት መሃል የነበረችውን ዚግል መጣ አድርጋት በቀጥታ ወደ ክፍሉ ትገባለች። ከማይክል ጋር ሆነው የኖህን ቪዲዮ ሲመለከቱም ማይክል በንግግሩ ልቡ እንደማዘን ያደርገዋል። ነገር ግን ሁሉም ሰው መሞት እንዳለበት የቀረጸውን ሲሰማ የውሳኔውን አስከፊነት በስተመጨረሻም ይረዳል። ቀጥሎ ማይክል በቀጥታ ሲስተሙን ሃክ ማድረግ ይጀምራል። በኖህ ቁጥጥር ስር የነበሩትን የህንፃውን ሊፍቶችና ኮምፒውተሮች ሳይቀር ባለምጡቅ አይምሮ ማይክል በቀላሉ ሃክ ያደርጋቸዋል። ቀጠለናም የኖህን የቀጥታ ስርጭት አቋርጦ እስካሁን የተቀረጸውን ሙሉ መረጃ የያዘውን ፍላሽ ይነቅለዋል። በተጠንቀቀ እየጠበቀች የነበረችው ክሌርም የህንፃውን ሊፍቶችና በሮች መከፈታቸውን ስትሰማ ሁለት ቡድኖቿን ትልክና ዘራፊዎቹን እንዲይዟቸው ታደርጋለች። በመቀጠልም ጆይ ወንድሟ በሊፍቱ አድርጎ በአስቸኳይ ከህንፃው እንዲወጣ ትመክረውና እሷም ከፖሊሶች ጋር ትብብሯን ጨርሳ እንደምትቀላቀለው ትነግረዋለች። የሁኔታዎቹን መቀየር ያስተዋለው ኖህም ባለሀብቶቹ ላይ ኃይል በመጠቀም ቦምቦችን ላያቸው ላይ ያስራል። ከዚያም ጆይን ፍለጋ ይጀምራል። ክሌር በተመሳሳይ ጊዜ ፖሊሶች ወደ ውስጥ እንዲገቡ አድርጋ ነበርና ኖህን በፍጹም መግደል እንደሌለባቸው አለዚያ ግን ቦምቡ ፈንድቶ እንደሚሞቱ ደጋግማ ታስጠነቅቃቸዋለች። ኖህ ቀደም ብሎ ጆይን እንዲይዙለት የላካቸው አበሮቹ አደጋ ላይ ይወድቃሉ። አንደኛውን በጆይ በራሷ ታፍኖና ታንቆ ይሞታል። ቀጥሎም ጆይ ሸሸግ ብላ በመጠባበቅ በያዘችው መጥረቢያ ሌላኛውን ዘራፊ መታ ትገለዋለች። ህንፃ ውስጥ የገቡት ልዩ ኃይሎችም ፊታቸው የመጡትን ዘራፊዎች ከገደሉ በኋላ ታጋቾቹ ላይ የታሰሩትን ቦምቦች የማክሸፍ ሙከራ ያደርጋሉ። ነገር ግን ረቀቅ ባለ መልኩ የተዘጋጁት ቦምቦች በተገቢው ጊዜ እንደማይከሽፉ ይፋ የሆነ ይመጣል። ኖህ በበኩሉ አንድ ክፍል ውስጥ ገለል ብሎ ተቀምጦ የጆይን መምጣት ይጠባበቃል። አጠገቡ እንደደረሰች ሲመለከትም ኮስተር ብሎ ለዓመታት ያቀደውን ነገር ልታበላሽበት እንደሆነ ገልጾ ሊያስፈራራት ይሞክራል። ጆይ ግን ምንም አይነት ምላሽ አልሰጥ ስትለው ኖህ እየደበደበ መሬት ያስተኛትና ፍላሹን የት እንደደበቀችው እንድትነግረው ይጠይቃታል። እሷም እንዳልያዘችው ስትነግረው በድጋሚ መደባደባቸውን ይቀጥላሉ። ለየት ያለ ስልት የነበራት ጆይን በአንድ ቡጢ ገፍተር አድርጋ በመስኮቱ በኩል እንዲጠለጠል ታደርገዋለች። በዚህ ጊዜም ኖህ እዛው በተንጠለጠለበት ስለ ዝርዝር እቅዱ በቁጣ መናገር ይጀምራል። ጆይ ግን ድንገት እጇን ከፍ ታደርግና እየተደባደቡ በነበሩበት ጊዜ እሱ እጅ ላይ የነበረውን ብራስሌት ወደ ራሷ እጅ እንዳዘዋወረችው ታሳውቀዋለች። ከዚያም ገፍተራ ከህንፃው ላይ ትጥለዋለች። በስተመጨረሻም ፖሊሶች የገቡና ቦምቦቹን በስኬት ያከሽፏቸዋል። ታጋቾቹን በሰላም መውጣት ይችላሉ። ቪዲዮውን በአደባባይ ሳይወጣ ይቀራል። ህዝቡም በሆኑ አሸባሪ ቡድኖች የተከሰተ ረብሻ እንደነበር አድርገው ሁኔታውን ይረዱታል። ጆይ በበኩሏ ክሌር ቃል በገባችላት መሰረት የስንብት ካሳዋን ታገኛለች። ስለሆነም ከአድካሚ የጽዳት ስራዋ ነጻ ትሆናለች። ከዚያም ጆይ እየጠበቃት ወደ ነበረው ወንድሟ ሄዳ በደስታ ታቅፈዋለች። ከዚያም በደስታ እየተጨዋወቱ ይቆያሉ።
ያ ሚስጥራዊ ፍላሽን በእጃቸው ነበርና የባለ ሀብቶቹን ሴራ በሙሉ ለህዝቡ ይፋ በማድረግ የሥራቸውን እንዲያገኙ ያደርጓቸዋል። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።